ጠይቃችሁ ታውቃላችሁ? ከሶሻል ሚዲያ ጀርባ ያለው ነገር ለኛ ለኦርቶዶክሳዊ ወጣቶች መንፈሳዊነታችን የሚያሳድግ ወይስ የሚጎዳ? ወደ እግዚአብሔር የሚያቀርበን ወይስ ከእግዚአብሔር የሚያርቀን? በዛሬ ቪዲዮ ኦርቶዶክሳዊ የሆነውን የሚዲያ አጠቃቀም መርህ አባቶች እንዴት እንዳስተማሩ ለ21ኛው ክፍለ ዘመን ወጣቶች እንዴት አድርገን መጠቀም እንዳለብን በሚገባ እንነጋገራለን። ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ ጀምሩት። በመጀመሪያ ቪዲዮ የምናስነሳው ኦርቶዶክሳዊ አባቶች ሶሻል ሚዲያ እንዲህ ሲሉ ገልጸውታል። ሶሻል ሚዲያ ማለት በሁለት አፍ እንደተሳለ ሰይፍ ነው ብለው ገልጸውታል። ይህ ማለት ምን ማለት ነው? ሰይፍ ሁላችንም እንደምናውቀው ይጎዳልም ይጠቅማልም። ቢያንስ እንኳን ሶሻል ሚዲያ ይልቁንም ደግሞ የተለያዩ ፕላትፎርሞች ወይ መንፈሳዊነታችንን ከፍ ከፍ ሊያደርገው ወይም ደግሞ ከነጭራሹ ሊያጠፋው ይችላል። ለዛ ነው ሐዋርያው ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ነገር ግን ሁሉ አይጠቅመኝም ብሎ የተናገረው። አባቶቻችን ሶሻል ሚዲያን ከጥቅሙ በዘለለ ጉዳቱን በሚገባ ዝርዝር አድርገው አስረድተውናል። ሶሻል ሚዲያ ታዲያ ምን ይጎዳል ከተባለ ቢያንስ ለኛ ለኦርቶዶክሳዊ ወጣቶች 3 ነገሮችን ይጎዳል። የመጀመሪያው የጊዜ ሌባ ነው ብለው አባቶች ነግረውናል። ይህ ማለት ምን ማለት ነው? ስልካችን፣ የሶሻል ሚዲያ አጠቃቀማችን ለጸሎት የምንሰጠውን፣ ለንስሐ የምንሰጠውን፣ ለቤተሰብ የምንሰጠውን፣ ለመንፈሳዊ አገልግሎት ይልቁንም ደግሞ በስርዓተ ቤተክርስቲያን በስርዓተ አምልኮ የምንሳተፈውን ጊዜ የሚበላ ሌባ እንደሆነ ይነግሩናል። ከፍ ሲልም ወጣቶች ለሶሻል ሚዲያ የምንሰጠው ጊዜ ሰነፎች ሊያደርገን፣ ከስራ ሊያርቀን፣ ከቤተክርስቲያን እንዲሁም ደግሞ ከቤተሰቦቻችን ሊያርቀን ነገር እንደሆነ ልናስተውል ያስፈልጋል። ሁለተኛው ጉዳቱ ሶሻል ሚዲያ የንጽህና ገዳይ ነው። በዚህ ዘመን እንደምታውቁት ሶሻል ሚዲያ ላይ ማን ያልሰደበ፣ ማን ክፉ ያልተናገረ፣ ማን ያልዋሸ፣ ማን ራሱን በትዕቢት ከፍ ያላደረገ ማን አለ? በተለያዩ ፕላትፎርሞች እንደምናየው ኃጢአት የሚያሳስቡ ኃጢአት የሚያሰሩ ነገሮች እንደሆኑ እንረዳለን። ለዛ ነው አባቶቻችን ምንም እንኳን በእነሱ ዘመን ሶሻል ሚዲያ ባይኖርም ነገር ግን ሕዋሳቶቻችንን እንዴት መጠበቅ እንዳለብን እንዲህ ሲሉ የመከሩን። ቅዱስ ዮሐንስ ዘሰዋስው የተባለ አባት ዓይንን የምትዘጋው ከንቱ የዓለም ነገር ወደ ውስጥ እንዳይገባ ነው። ዓለም በየአቅጣጫው ወደ ልብህ መግባት ይፈልጋልና ያለው። ይህ ቅዱስ አባት የተናገረውን ታዲያ ወደዚህ ዘመን ስንቀይረው በተለያዩ ፕላትፎርሞች ወደኛ የሚመጡትን ነገሮች ወይ ማጣራት ወይ ደግሞ ከነጭራሹ እንዳይገቡ ማድረግ መፍትሄ እንደሆነ ይነግረናል ማለት ነው። አባ ወግሬስ የተባለ አባት በተመሳሳይ ሐሳብ ከገባ በኋላ መዋጋት ከባድ ነው። ስለዚህ ሐሳቡ ገና በር ላይ ሳለ መዋጋት ይገባል ብሎ የሚናገረው። ይሄ ደግሞ በተለያዩ የሶሻል ሚዲያ ባያናችን የምናየው በጆሮአችን የምንሰማው እያንዳንዱ ነገር ወደ ውስጥ ገብቶ ሐሳባችንን በተለይ ደግሞ የንጽህና ማንነታችንን እንዳያበላሽ ሐሳብ እንዳይገባ መጀመሪያ በሩን መዝጋት አለብን ብሎ የሚናገረው ማለት ነው። በመጨረሻ አንድ አባት ቅዱስ ክሊዮፓ የተባለ ቴክኖሎጂ በራሱ መጥፎ አይደለም፣ ነገር ግን ሰይጣን ሁልጊዜ ጥሩ ነገሮችን ለኃጢአት ዓላማ ለመጠቀም ይፈልጋል። ወጣቶች ታዲያ ቴሌቪዥንን፣ ኮምፒውተርን፣ ሶሻል ሚዲያንና ስልካቸውን ሲጠቀሙ አይኖቻቸውን ይልቁንም ደግሞ የልባቸውን ንጽህና ሊጠብቁ ያስፈልጋል ብሎ የሚነግረን። ይሄ ማለት ምን ማለት ነው? ሰይጣን ንጽህናችንን ለማጉደፍ ስለሚፈልግ ለመልካም የምንጠቀመውን ሶሻል ሚዲያ ለመጥፎ እንድንጠቀመው ያደርገናል። በዚህ ጊዜ ታዲያ ስንጠቀም አይኖቻችንን ይልቁንም ደግሞ የልባችንን ንጽህና ልንጠብቅ ያስፈልጋል የሚለው። ሶስተኛ ሶሻል ሚዲያ የሚጎዳው ነገር ሶሻል ሚዲያ እንደምታውቁት የትዕቢት መድረክ ስለሆነ ትዕቢተኛ ያደርገናል ብለው ይናገራሉ። ይህ ማለት ነው እንደምታውቁት
በተለያየ ሶሻል ሚዲያ ፕላትፎርሞች ማን ራሴ እኔ ልታይ ከፍ ከፍ ልበል ራሱን ከፍ የሚያደርግ ትዕቢተኛ እኔ ልወደድ እኔ ልታይ የምንልበት መድረክ ስለሆነ ትዕቢተኛ ያደርገናል። ይሄ ደግሞ ትህትናን የሚፈልገው የክርስትና ሕይወትን ጠላት ይሆንበታል ማለት ነው። ልናስተውልና ልንረዳ የሚያስፈልገው ሶሻል ሚዲያ የትዕቢት መድረክ ስለሆነ የምናደርጋቸው እያንዳንዱ ነገር ትዕቢተኛ እንዳያደርገን መጠንቀቅ ያስፈልጋል ማለት ነው። ታዲያ እነዚህ ችግሮች ካሉ ጊዜን የሚሰርቅ ከሆነ የንጽህና ገዳይ ከሆነ የትዕቢተኛ መድረክ ከሆነ ለመልካም ነገር ለበጎ ዓላማ ይልቁንም ደግሞ መንፈሳዊ ሕይወታችንን ለማሳደግ እንዴት አድርገን ልንጠቀመው ያስፈልጋል የሚለውን የቤተ ክርስቲያን መምህራኖች አባቶቻችን ይልቁንም ደግሞ የዘመኑ ባለሙያ ቢያንስ 5 መፍትሄዎችን ይነግሩናል። የመጀመሪያውና ቀዳሚው መፍትሄ ሚዲያውን አንተ ተቆጣጠረው የሚል ነው። ይህም የትኛውም ሶሻል ሚዲያን እኛ ሊገዛን ሳይሆን እኛ ልንገዛው፣ እኛ ሊያስተዳድረን ሳይሆን እኛ ልናስተዳድረው፣ እሱ መርቶን የሚወስደን ሳይሆን እኛ ወደምንፈልገው መርተን የምንወስደው ነገር እንደሆነ አባቶቻችን በሚገባ አበክረው ይነግሩናል። ይህም ደግሞ መፍትሄው ምንድነው ካላችሁኝ የተለያዩ የሶሻል ሚዲያ ኖቲፊኬሽኖችን ከስልካችን ማጥፋት ይጠበቅብናል። ይህን ስናደርግ ፈልገን ወደን ተቆጣጥረን የምንገባበት መድረክ ይሆንልናል ማለት ነው። ይህን ልናስተውል ይገባል። ሁለተኛው ደግሞ ትኩረትን መሰብሰብ ያስፈልጋል። ሶሻል ሚዲያ በምንጠቀምበት ሰዓት የምንጠቀመውን ነገር በሚገባ ትኩረታችንን ሰብስበን ልንጠቀመው ያስፈልጋል። ይህን ባደረግን ጊዜ ታዲያ ሶሻል ሚዲያ ለምን መጠቀም እንዳለብንና ምንስ እየተጠቀምን እንደሆነ ንጽህናችን የሚጎዳ ነገር እንዳልሆነ የትዕቢት ነገር እያደረግን እንዳልሆነ ጊዜያችንን እየበላ እንዳልሆነ በሚገባ መቆጣጠር ያስፈልገናል። ስለዚህ ሶሻል ሚዲያ ስንጠቀም ትኩረታችንን ሰብስበን ልንጠቀም ያስፈልጋል ማለት ነው። በሶስተኛ ደረጃ የምንጠቀምበትን ጊዜ መወሰን ነው። በወር ውስጥ፣ በሳምንት ውስጥ፣ በቀን ውስጥ የትኛውን ሶሻል ሚዲያ ፕላትፎርም ለስንት ደቂቃ ለስንት ሰዓት መጠቀም አለብኝ ብለን መወሰን ይጠበቅብናል። ለጸሎት ጊዜ እንደምንወስነው፣ ቅዱሳት መጽሐፍትን ለማንበብ ጊዜ እንደምንወስነው፣ ቅዳሴ ለመሄድ ጊዜ እንደምንወስነው ለሶሻል ሚዲያ አጠቃቀማችን ደግሞ ጊዜ መወሰን ይጠበቅብናል። ይህ ባደረግን ጊዜ ሶሻል ሚዲያን የጊዜ ሌባነቱን እናጠፋበታለን ማለት ነው። በአራተኛ ደረጃ የምናየው ታዲያ ለሶሻል ሚዲያ አጠቃቀም ዓላማ ይኑርህ የሚል ነው። ይህም አባቶች ሲናገሩ ኢንተርኔት የምንከፍተው ሶሻል ሚዲያ የምንጠቀመው ለምንድን ነው የሚለው ራሳችን ልንጠይቅ ያስፈልጋል። ወደ ኢንተርኔት ወደ ሶሻል ሚዲያ ፕላትፎርሞች ስንገባ እንዴት አድርገንና ለምን ዓላማ መጠቀም እንዳለብን የምንረዳው ዓላማ ሲኖረን ነው። ዓላማ የሌለው ነገር ሁልጊዜም ቢሆን በቸልተኝነትና በለዘብተኝነት የምናደርገው ነገር ይሆናል ማለት ነው። ይህም ደግሞ ከአንዱ ፕላትፎርም ወደ ሌላ ፕላትፎርም ከአንዱ ይዘት ወደ ሌላ ይዘት ዝም ብለን እንዳንሄድ ከሚያደርገን መንገድ ውስጥ ይሆናል ማለት ነው። በአምስተኛ ደረጃና በመጨረሻ የምናየው መፍትሄ የምንለጥፈውን ነገር ልናጣራና ልንገመግም ያስፈልጋል። በተለይ ሶሻል ሚዲያን የምንጠቀም በሶሻል ሚዲያ የምንጽፍ በሶሻል ሚዲያ የምንናገር ሰዎች የምንናገረው ነገር ሰላምን የሚያመጣ ፍቅርን የሚያመጣ አንድነትን የሚያመጣ መሆንና አለመሆኑን ማጣራት ይጠበቅብናል። የምናገረው ነገር የምሰራው ስራ የምጽፈው ጽሑፍ ለክርስቶስ ይልቁንም ደግሞ ለቤተ ክርስቲያን ምስክር ይሆናል ወይስ አይሆንም የሚለውን ልናጣራ ያስፈልጋል ማለት ነው። በመጨረሻ ታዲያ ውድ ኦርቶዶክሳዊ ወጣቶች ቅዱስ ገብርኤል የተባለ አባት ሶሻል ሚዲያ በመጨረሻ ምን እንደሚያደርገን እንዲህ ሲሉ ይነግሩናል። በመጨረሻው ዘመን ኢንተርኔት ሰዎች ከመንፈሳዊ ሕይወት የሚያርቅ ዋና መሳሪያ ነው ብሎ ይነግረናል።
በዚህ ዘመን ምንም እንኳን ያለ ሶሻል ሚዲያና ያለ ኢንተርኔት እንኖር ባይባልም ነገር ግን ስልካችን የምንጠቀመው እያንዳንዱ ፕላትፎርም ወደ መንፈሳዊ ሕይወት የሚያሳድግ ወደ እግዚአብሔር የሚያቀርብ ድልድይ መሆን ይጠበቅበታል እንጂ ከእግዚአብሔር የሚያርቅ መሆን እንደሌለበት ልናስተውል ይጠበቃል። በመጨረሻ ኦርቶዶክሳዊ ወጣቶች ኦርቶዶክሳዊ የሆነ የሚዲያ አጠቃቀም መርህ ሊኖረን ያስፈልጋል እንላለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉት። ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎች ወጣቶች እንዲደርስ ሸር አድርጉላቸው። ስለ ሚዲያ አጠቃቀም ሐሳብና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቁም ነገር ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ሁኑ።